ማን ይቀደመኝ? እጅ ስጥ። እጅ ወደ ላይ ቁም ተብለሃል። ሰማኛለህ? ይሄ የስፒድ ስጦታ ነው። ኪራ፣ አንተ በፍጹም በህይወት መኖር አይገባም። ምክንያቱም እኔም በቁሜ ቀብረኸኛል። ደህና ነህ? እሆናለሁ፣ አይቀርም። የሚረብሽ ከሆነ አትሂድ፣ እኔ ደርሼ እመጣለሁ። አይ ችግር የለም፣ እሄዳለሁ። ለሱም ቤት ነው የሚሻለው። እሺ እንሂድ። ወዴት ነው? ነጋሽ መቃብር የቤቱን ስራ ማለት ይሰራው? ወይ በጧት ተነስቼ ሁሉንም ነገር ሰርቻለሁ፣ ይቀርኛል። ትሰሚኛለሽ? አርፈሽ ስራሽ ላይ ተኩሪ። የኛን ነገር ለኛ ታይልን። ምን እያልሽ? ሰራተኛ መሆንሽን አትርሺ። ለሁሉም ነገር ደግሞ ገደብ አለው። ስላቀረብሽ እንደፈለግሽ መሆን ትችያለሽ ማለት አይደለም። እሺ አልኩሽ እኮ። ደግሞ ለዛች ልጅሽም ንገሪያት። ገረድ መሆኗን ረስታው ልታይ ያለች ነው። ቀዝቀዝ አድርጊያት። ልታይ ማለት ሰራተኛ ጥሩ አይደለም። እሺ እነግራታለሁ። በደንብ አልቅስ። አንተም በቅርቡ ትቀላቀላቸዋለህ። ያኔ ለአንተ ማን እንደሚያለቅስ እናያለን። ይሄ አሁን ቆርጬ ከፊት ያሳየኋችሁ አዲስ ከጀመርነው ተከታታይ ድራማ ላይ ተቆርጦ የወጣ ነው። በጣም ጽድት ያለ ምርጥዬ ቆንጆ ድራማ ጀምረንላችኋል። ፌርማታ ቲዩብ ላይ ገብታችሁ ዘር ይላል ክፍል 1 ትናንትና ሰኞ ተለቋል። አሪፍ ድራማ ስለሆነ ጋብዣችኋለሁኝ። አክቲንግን እንደገና አቀራረባችንን እዩትና ኮሜንት ትሰጡኛላችሁ፣ ኢንቦክስ አድርጉልኝ። ከወደዳችሁትም ካልወደዳችሁትም ሀሳባችሁን ንገሩኝ፣ እቀበላለሁ ማለት ነው። ግን ገብታችሁ እዩት። ፌርማታ ቲዩብ ላይ ዘር ድራማ መጫችሁ። ለሰጠኸኝ 3 ሚሊዮን ብር በጣም አመሰግናለሁ። ባለፈው አባቴ ነው ያልኩ ሰውዬ ባለቤቴ ነው። በነገራችን ላይ በጣም አማኝና ሞኝ ሰው ነህ። ለሁሉም ነገር አመሰግናለሁ። ይቅና። ቻው የኔ የዋ።
ለብሩ ብዬ እንደዚህ መሆን እኮ መስሏታል። መከዳት ያማል። ግን ለምን ብዬ ነው ራሴን ማጠፋው? ለዚህ ካዲ ብዬ? እሷማ ገላኛለች። አልሞትም። ራሴን ገድዬማ እንድትሳለቅብኝ አላረጋትም። በቀላታለሁ። አዎ በቀላታለሁ። ገድያ ሳይሆን ሁለት እግሮቼ ቆሜ ያሳይቻት በቀላታለሁ። ገደልኩት ብላ ስትስቀኝ ቆሜ ያሳያታለሁ። አንተ መጥቼ መኖር አልችልም። ካላንተ ህይወቴ ባዶ ናት። እኔ ደግሞ አንቺን አይንሽን ማየት አልፈልግም አልኩሽ። አመረክ እንዴ? ሰላም ሰላም፣ ውድ ተመልካቾቻችን እንዴት ናችሁልን? እኛ በጣም ደህና ነን፣ ፈጣሪ ይመስገን። ዛሬ ደግሞ በአዲስ ስራ መጥተናል። ህይወትና ሳሚ በድጋሚ ተገናኝተዋል። በምንድን ነው የተገናኙ? እስኪ እሱን ደግሞ ብሌን በሚባል አዲስ ስራ መጥተናልና ማኪና እኔ ተገናኝተናልና እና የሚገርም ስራ ነው። እኔ ካራክተሪን አላውቅም ወደሆነ በጣም እና ማለት የሆነ ለየት ያለ ካራክተር ነውና ያው ይሄን ስራ እስከሰራችሁ ድረስ ደግሞ በሁሉንም ካራክተር መሞከር አለባችሁና እኔም ትንሽ ፈትኖኛልና ይሄ ካራክተር በጣም ብዙ ነገር የተፈጠረበት ስራ ነውና እስኪ ሁላችሁም በጎልድ ሲኒማ እየገባችሁ ዛሬ 7 ሰዓት ላይ ተለቋል። ጎልድ ሲኒማ ዩቲዩብ ቻናል ላይ እየገባችሁ ብሌኔ ቤተሰብ እና ይኸው እኔ አልጠራጠርም የሚገርም ስራ ነው። ሁላችሁም እየገባችሁ ይሄን ስራ ሼር እያደረጋችሁ ቤተሰቡ ነው ባይ እንወዳችኋለን። ይሄ ነገር በጣም ነው የሚያስጠላው። በቃ እቺ ልጅ ተዋት። መተውም አይቀርም እተዋታለሁ። መወሰን አቃተኝ እንጂ ራስ ላይ መጨከን አለብህ። ታውቃለህ ልቤ ለምን እንደሚያነክስ አላውቅም። ተውኳት ረሳኋት ስል በነጋታው ስራ ነው የምገኘው። ደወለች። ሄሎ አባቴ። ወይዬ ይቅርታ ነው ወድ ሰላም ሳልላለፍኩ። አረ ችግር የለውም ከሰው ጋር ነበርሽ እኮ። እንዴ በኋላ ደውልልኝ እሺ፣ እንገናኛለን። ደስ ይለኛል። ባይ። ልብ ለምን እንደሚያነክሳው ምክንያቱን ደርሼበታለሁ። ምንድነው ምክንያቱ? ትርፍራፊ። የምን ትርፍራፊ? አሁን እንዳደረገችው ቡቺ ቡቺ እያለች ትርፍራፊ ታበላሃለች። ለጊዜው ራብህን ስለሚያስታግስልህ አንተ ምስርስሯ ትላለህ። ውሻ ነህ እያልከኝ ነው? እኔ አይደለሁም እሷ ነች ውሻ ያረገች። ምን አይነት ብልግና ነው? እንዴት እንደዚህ ትለኛለህ? እኔ ጓደኛ ስለሆንኩ ነው እውነቱን የነገርኩ። ባለጌዋ እሷ ነች ውሻ ያረገችክ። ወይኔ አይዞት አይዞት አይዞት። ወይኔ አይዞት ወይኔ እኔ አባት አይዞት። እሺ እሺ አይዞት አይዞት። እዚህ ነው ቤቴ። እንካቁ። እሺ እሺ አይዞት ወይ አይዞት። ወይ ጋሼ እንዴት አደሩ? እግዚአብሔር ይመስገን። ጤናዎትን እንዴት ነው? ደህና ነኝ ይመስገን። ደህና ነኝ። ጎሽ ጎሽ። በቃ መልካም ቀን። ተባረክልኝ። በቀኛውል። እሺ አባቴ። እሺ አሜን። እንዴት አደሩ ጋሼ? ደህና እግዚአብሔር ይመስገን። ይሄ ጠዋት ፀሐይ ተመችቶታል አይደል? አዎ አንተንም ለማየት ብዬ ነው።
እሺ የኔ አባት መልካም ቀን ይሁንልዎት። በቀኝ ያውልህ። እሺ አባቴ። ደህና አደርክ? እንዴት አደሩ ጋሽ? ደህና እግዚአብሔር ይመስገን። ምን ነው ልጄ ያ ቀኔን የሚያደምቅልኝ ፈገግታ ምን ነው ጠፋ?